ክቡር ጠቅላይ ሚኒስትራችን ተጎኖን ከተቀመጡ ተካቢኖ አባሎት አላህ ይጠብቆት፣ አላህ ይጠብቃችሁ። አሚንን ያላልክ አሚንን ያልክ አላህ ይጠብቅህ። አረ ይሄ አገራችን አማን ይሁን። እኔ ቆሜ ነው የማደርገው። አገራችን አማን ይሁን። አረ አገራችን አማን ይሁን። በዚህም ድንጋይ ወረውራለሁ በዚህም አደርጋለሁ የሚል አይሳካለት። አረ ሰው ደም ይብቃን። በዚህ ቦታ መኪና አቁም እንዲህ አድርግ የሚል ሁሉ ልቦና ይስጠው፣ አላህ ይመልሰው። የአገርቱ አገራችን አማን ይሁን። ኢትዮጵያ አማን ትሁን። ክቡር ጠቅላይ ሚኒስትራችን አላህ ይጠብቆት፣ አላህ ይጠብቆት። ለአላህ አደራ። እኛ ለማንም አደራ አንሰጥም። እርሶ ግን ለኛ አደራ ተሰጥቶታል። እኛ ለፈጣሪ አደራ ሰጥተናል። አላህ ይጠብቆት። اللهم صل። በመጀመሪያ መገናኘታችን ወያይታችን ጥሩ ሆኖ ግን አዲስ አበባ የተሰራውን ስራ አላያችሁም። አይተናል ብላችሁ መናገር አትችሉም። 10% አላያችሁም። መከላከያን አላያችሁም፣ እንጦጦን አላያችሁም፣ ኢንሳን አላያችሁም፣ ማዕድን አላያችሁም። አቃቂ አካባቢ የአቃቂ ሰዎች እንኳን አላያችሁም። በጣም የሚያምር ስራ አለ። የሪቨርሳይድ አሁን የወንዝ ዳርቻ ያልነው ስራ አዲስ አበባን ኮምፕሊትሊ የሚቀይር ነገር ነው። አላያችሁም። የአዲስ አበባ ሰው እንደምታዩት ቅን ነው። ካየ ካመነ ያግዛል። እኛ ደግሞ የሚያግዙንን ሰዎች እንፈልጋለን። በዚህ ምክንያት ብታዩ ልጆች እንዲያዩ ብታረጉ እናንተም እንዳላችሁት እኛም እንሞክራለን። ተማሪዎች እንዲያዩ ወጣቶች እንዲያዩ ግን ብታግዙ ጥሩ ነው። 2 ዓመት ተኩል ነው ያለን። ቀደም ሲል እንደሰማችሁት አባቴ ከ2 ዓመት ተኩል በኋላ ቃል የገባችሁትን ካልፈጸማችሁ እቀጣችኋለሁ ብለዋል። በጣም ትልቅ አባባል ነው። ሁሉም የከፋው ሰው 2 ዓመት ተኩል ጠብቆ መቅጣት አለበት። እኛን እዛ መሃል መረበሽ ግን ጥሩ አይደለም። ያቀናውን እንዳንሰራ ሩጠን የ2-3 ደሃ ግሮሮ እንዳናበጥ ማድረግ ጥሩ አይደለም። ከመረጡ አክብሮ ጊዜ መጠበቅ። በዚያ ጊዜ ግን የማይሰራ ደግሞ ሲሆን እንደተባለው መቅጣት ትልቅ አባባል ነውና ያለችን 2 ዓመት ስለሆነች ባካችሁን ጊዜያችን ሳናባክን እንድንሰራባት እርዱን ለማለት ነው። ክቡር ጠቅላይ ሚኒስትራችን ተጎኖን ከተቀመጡ ተካቢኖ አባሎት አላህ ይጠብቆት፣ አላህ ይጠብቃችሁ። አሚንን ያላልክ አሚንን ያልክ አላህ ይጠብቅህ። አረ ይሄ አገራችን አማን ይሁን። እኔ ቆሜ ነው የማደርገው። አገራችን አማን ይሁን። አረ አገራችን አማን ይሁን። በዚህም ድንጋይ ወረውራለሁ በዚህም አደርጋለሁ የሚል አይሳካለት። አረ ሰው ደም ይብቃን። በዚህ ቦታ መኪና አቁም እንዲህ አድርግ የሚል ሁሉ ልቦና ይስጠው፣ አላህ ይመልሰው። የአገርቱ አገራችን